እንዴ እኒህ ኢትዮጵያውያን ግን አስማተኞች ናቸው እንዴ ሲሉ ጠየቁ። ግራም ተጋቡ። የሰሜን ኮሪያ ወታደሮች ናቸው። ከዛሬ 75 ዓመታት በፊት አዎ የሰሜን ኮሪያ መንግስት ደቡብ ኮሪያን ወረረ። በዚህም ምክንያት የተባበሩት መንግስታት የተባበረ የጦር ኃይላቸውን ከ15 ሀገራቶች አውጣተው ላኩ። ከነዛ 15 ሀገራት ውስጥ ብቸኛዋ መንግስት ያላትና ነፃ የአፍሪካ ሀገር ደግሞ ኢትዮጵያ ብቻ ነበረች። አዎ የኔና የናንተ ኢትዮጵያ ቃኘው ሻለቃ የተሰኘ ቡድኗን ወደ ኮሪያ አዝምታለች። በወቅቱ የቃኘው ሻለቃን ቡድን እየመራ ወደ ኮሪያ የዘመተው የያኔው ኮሎኔል አማን አምዶም ሚካኤል ነበር። በኋላ ጄኔራል የሆነው ማለት ነው የደርጉ ኮሎኔል አማን ሚካኤል አምዶም ደቡብ ኮሪያ ከደረሰ በኋላ አማካሪዎችና ማካርተር የተባለ የተባበሩት መንግስታት የጦር ህብረት መሪ እንዳለ ሲያውቅ እንዴ እኔን ነው የምታማክረኝ? እኔን ነው የምትመራኝ? የኔን ጦር አንተ ልትመራ እኮ እኛ በአንተ ስር ሆነ ልንታዘዝ? የለም አሻፈረኝ። ይሄንን ጦርነት እኔ አልሳተፍም። ማንም ነጭ መቶ አያዘኝ አሉ። ከዛም አሻፈረኝ ብሎ ወደ ሀገራቸው ተመለሱ። እርግጥ የእርሳቸው የያኔው ጀግንነት ማጣፈጫ ቅመም ሆኖ ኖሮ በኋላ የተባበሩት መንግስታት የ22 ሀገራት ጦርን የነጩንም የጥቁሩንም ጦር ያዘዝ ነው እኛ ኢትዮጵያውያኖች ሆነን በኮንጎ በጀነራል ከበደ ገብሬ ማለት ነው። ጀነራል ከበደ ገብሬ በኮንጎ ጦርነት 22ቱንም ሀገራት መሩ። ጥቁሩንም ነጩንም አንድ ላይ አድርገው ኮሎኔሉ እንዳሉት ኋላ ጀነራል ሆነዋል። ጀነራሉ እንዳሉት እርሳቸው ለመምራት በቁ። እንግዲህ ቃኘው ሻለቃ ሲገል ሲማርክና ሲያቆስል እንጂ ቆስሉ ሲማረክ ሞቶ ሲማረክ ያላዩት የሰሜን ኮሪያ ታጣቂዎች እንዴ እኒህ ኢትዮጵያውያኖች ግን አስማተኞች ናቸው እንዴ ለምንድን የማንይዛቸው የሚል ጥያቄ አስበረግጋቸው እንደነበረ ከሄዱት 14 ሌላ ሀገራቶች በተለየ የኢትዮጵያን ጦር ይፈሩ እንደነበረ ይነገርለታል። ቀዳማዊ ኃይለ ሥላሴ በሊግ ኦፍ ኔሽን መድረክ ላይ ወጥተው ሀገራቸው ስለመወረሯና የሊግ ኦፍ ኔሽን አባል ሀገራት አንድ ነገር እንዲሉ ቢጠይቁም ጠረጴዛቸውን እየደበደቡ የሚናገሩትን እንኳን ሊያደምጧቸው አልፈቀዱም። የፋሽስቱ ደጋፊ አባል ሀገራት በዚህም ቃሱ አንድ ትንቢት ተናግረዋል። እሱም ተፈጽሟል። ኧረ ተው ደግ አይደለም። አሁን ይሄ በእናንተስ ሀገር ላይ ቢፈጸም ያቀባብራልን ብለው ነበር። ተፈጽሞ ታይቷል። አዎ ለዚህም ነው ኢትዮጵያ በንጉሷ የተናገረችውን ቃል የፈጸመችው። አዎ ሰሜን ኮሪያ ተይ ብትባል አልሰማም ብላለች እና ጦራችንን እናዘምታለን አሉ። ወደ 6038 የሚደርሱ ወታደሮቻችንን ልከናል። ለ3 ዓመታት በዘለቀው ጦርነት ወደ 6038 ወታደሮቻችንን ወደ ኮሪያ አዝምተናል። ሞተን እንጂ ተማርከን አንመለስም ያለው የቃኘው ሻለቃ ቡድን ይህንን ቃሉን ተግብሮታል። አንድም ጦረኛ አንድም ወታደር ያልተማረከባት ኢትዮጵያ፣ አንድም ወታደር ሞቶም እንኳን ቢሆን በጠላት እጅ ያልወደቀባት ኢትዮጵያ። በጦርነቱ መባቻ ላይ ምርኮኞቻቸውን ሲያስቆጥሩ 14ቱም ሀገራት ማለት ነው ብቸኛዋ አንድም ምርኮኛ በጠላት እጅ ያልወደቀባት ሀገር የኔና የናንተዋ ኢትዮጵያ ነበረች። በጣም የሚገርመው የሞቱ ወታደሮችን እንኳን በጠላቶች እንዳይወድቁ መስዋዕትነት ከፍለው ጓዶቻቸውን ከወደቁበት አንስተው አስክሬናቸውን በክብር ይወስዱ ነበር። ኢትዮጵያ በኮሪያው ዘመቻ ወቅት ብቸኛ የአፍሪካ ሀገር መሆኗ ብቻ ሳይሆን የሚደንቀው በጦር ውሏ 253 ውጊያዎችን የፈጸመች ሲሆን 253ቱንም ውጊያዎች በጀግንነት በማሸነፍ ብቻ ነው የተወጣችው። ለሌሎቹ ወታደሮች ለዓመታት ሲታገሉ እምቢ ያሏቸውን ተራራዎች ሁሉ በጣት በሚቆጠሩ ቀናቶች ውስጥ እያስለቀቁና እየደመሰሱ የሰሜን ኮሪያን ወታደር ድል የነሱ የኢትዮጵያ ወታደሮች ነበሩ። 122 ወታደሮቿን ለዚሁ ጦርነት ሰውታለች የእኛ ሀገር። ኮሪያዎችም በክብር ሐውልት ሰርተው አቁመው
ይዘክሯቸዋል። እኛ ኢትዮጵያውያኖችም እኒህን በዓለም ፊት ያስከበሩንን ኢትዮጵያ በምንም ነገር ከዓለም ፊት ቀድማ የምትሰለፍና ማንነቷን የምታስመሰክር ሀገር እንደሆነች ላሳዩልን አባቶቻችን ክብር ከትከሻችን ዝቅ ብለን እናመሰግናለን። ይሄ ለአንድ ሀገር የተከፈለ መስዋዕትነት አይደለም። ከግፈኞች ጋር ያለመተባበር፣ ግፍን ያለመደገፍ፣ ከተከፉ ጎን የመቆም፣ ለጭቁኖች ድምፅ የመሆን፣ ለጭቁኖች ጥላ የመሆን የኢትዮጵያ ማንነቷ የቆየ ታሪኳ ጭምር ነው። በዚህም በጀብዱም ይሁን በስራ ኢትዮጵያ ከአድዋ ጀምራ ያስመሰከረቻቸው ድርጊቶች በሙሉ ለዓለም ሕዝብ ለዓለም መንግስታት አጀብ የሚያሰኝ ውለዋ ነው። እኛን ሀገር ወታደሮች ስነ ልቦና፣ አባቶቻችን ማንነት፣ አልገዛም ባይነት፣ ወራሪዎችን ፋሽስቶችን እንዴት ይጠየፉ እንደነበረ፣ ለነፃነት የሚከፈለው ዋጋ ምን ያህል ያውቁ እንደነበረ ማየት ትችላላችሁ በዚህ እና ለዘማች ቤተሰቦችም ለኢትዮጵያውያኖች በሙሉ ለኢትዮ ኮሪያ 75ኛ ዓመት እንኳን አደረሳችሁ። ክብር ለአባቶቻችን ሀገራችንን ላቆዩልን፣ በዓለም መድረክ ሁሉ ቀዳሚነቷን እያሳዩ በደማቸው የጻፉት በወርቅ አድምቀው የጻፉት የኢትዮጵያ ስም ዛሬም ነገም ከፍ ይበልልን። አባቶቻችን እናመሰግናለን። እንኳን አደረሳችሁ።